ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬ ወቅቱ በርካታ ክለቦችን የሚመለከቱ አሁን አዳዲስ መረጃዎችን የያዝንበት የመረጃ ሰዓታችን ላይ እንገኛለን። ውድ ቤተሰቦች እንደተለመዱ ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። አሌሃንድሮ ጋርናቾና ቼልሲ ሊለያዩ ነው ተባለ። አሌሃንድሮ ጋርናቾ በዚህ ክረምት ከቼልሲ እንዲለቅ በሩ ተከፍቶለታልም ተብሏል። አሁን የጣሊያኑ ክለብ ሮማ ከተጫዋቹ ጋር ሬት ማድረጉም ተሰምቷል። ቼልሲ አሁን ላይ ጋርናቾን በቋሚነት ለመሸጥ ፍላጎት ያለው የተባለ ሲሆን ሮማዎች ደግሞ በውሰት ለመውሰድ የመጀመሪያ ጥያቄም ጠይቋል ተብሏል። አሌሃንድሮ ጋርናቾ በአዲሱ ክለቡ ቋሚ ተሰላፊ ለመሆን ሲል ሮማን ለመቀላቀልም ከቼልሲ ይለቅ ዝግጁም ነው ተብሏል። ትላንት ምሽት በስፔን ተሸነፋ ከውድድር የወጣችው ቤልጅየም ግብ ጠባቂዋን ልታጣ ትችላለች ተባለ። ቲቦ ኮርቷ ቤልጅየም በስፔን ተሸንፋ ከዓለም ዋንጫው ከወጣች በኋላ ከብሔራዊ ቡድን ለተወሰነ ጊዜ ለመራቅ መወሰኑን ይፋ አድርገዋል። ያለምንም የቤልጅየም ጨዋታ ለ1 ዓመት ማረፍ ፈልጋለሁ፣ ከዚያም በዩሮ ማጣሪያና በዩሮ 2028 መጫወት ትፈልጋለሁ። ቤልጅየሞች በዚህ ይስማሙ እንደሆነ አላውቅም ሲል ቲቦ ኮርቷ ተናግሯል። አንድሬ ሳንቶስ ዝውውሩ ይፋ ለመሆን ተቃረበ። አንድሬ ሳንቶስ እስከ ሰኔ 2032 ድረስ የሚያቆየን ኮንትራክት በማይሰር መፈረሙን ፋብሪዚዮ ሮማኖ አረጋግጧል። ከክለብ ወደ ክለብ 8 ሐሙስ የተጨረሰ ሲሆን ተጫዋቹ አርብ ዕለት ሜዲካሉን ጨርሶ በይፋ ፈርሟል። ከቼልሲ በ50 ሚሊዮን ፓውንድ የጠነቀው የዝውውር ይፋ ሊደረግ ሰዓታት ብቻ ይቀሩታልም ተብሏል። የተጫዋቹ ኮንትራክት እስከ ሰኔ 2031 ድረስ ሲሆን ማራዘሙ ተጨማሪ 1 ዓመትም አለው ሲል ፋብሪዚዮ ሮማኖ አረጋግጦታል። ጆዜ ሞሪኖ ከቀናት በፊት የሪያል ማድሪድ ስራቸውን በይፋ ከጀመሩ በኋላ አስተያየት ሰጡ። ቀጣዮቹን 2 ሳምንታት በአዎንታዊ ስሜት መጠቀም አለብን፣ ምክንያቱም ሁሉም ተጫዋች እዚህ ባገኝ ደስ ይለኝ ነበር። ነገር ግን አሁን ባሉት ልጆች እኔን እንዲያውቁኝ እድል መስጠት እና እኔም እነሱን ማወቅ አለብኝ ብሎም በዚህ ወቅት ብዙዎቹ የካስቴላ ልጆች እዚህ ይኖራሉ። እኔም በዚህ ዘርፍ እድገት ላይ መሳተፍና መርዳትን እወዳለሁ ሲል ጆዜ ሞሪኖ ተናግሯል። ላሚን ያማል ዩሮን ስናሸንፍን ያስቆጠርኩት 1 ጎል ብቻ ነበር። የዓለም ዋንጫው ካሸነፈ ግን ማንም ስለ እኔ ጎሎች አያስታውስም። እኛ ማሸነፍ እንፈልጋለን፣ ተልኳችን እሱ ብቻም ነው ብለዋል። ኤርሊንግ ሃላንድ ከሌሊቱ ጨዋታ በፊት እንግሊዝን ስለመቅጠም ጠይቆ እንዲህ ሲል ይመልሳል። ለእኔ ይህ በጣም ልዩ ጨዋታ ነው፣ ምክንያቱም የሚጫወተውም ሆነ የተወለድኩትም እንግሊዝ ውስጥ ነው። ሁሉም ሰው ትሁት መሆን አለበት ብዬ አስባለሁ፣ ነገርም ወደ ቀጣዩ ደረጃ እንደምናልፍ እርግጠኞች መሆን አለበት ሲል ኤርሊንግ ሃላንድ ተናግሯል። ክሎድ ማኬሌሌ ስለ ቹዋሜኒ ጠይቆ እንዲህ ሲል ይመልሳል። የቹዋሜኒ ውል ማደስ ሆዜ ሞሪኖ ሞኝ አይደለም። ቹዋሜኒ ባለፈው ዘመን ከጅምሩ እስከ ፍጻሜው ድረስ ለሪያል ማድሪድ ብቸኛ ወጥ አቋም ያሳየ ተጫዋች ነበር። እሱ በሞሪኖ ፕሮጀክት ውስጥ ቁልፍ ተጫዋች ይሆናል ሲልም ተናግሯል። አርሰናል የሌብዥኩን ተከላካይ ሉትሻይል ጌርቱይዳን በቀኝ ተከላካይነት ቦቻ በእጩነት ዝርዝር ውስጥ አካቷልም ተባለ። ሊቨርፑልም ይህን ሆላንድ ኢንተርናሽናል ለማስፈረም ፍላጎት የተባለ ሲሆን ጌርቱይዳ በ25 ሚሊዮን አካባቢ አሁን ላይ ሊገኝ ይችላልም ተባለ። ማንቸስተር ሲቲና ቶተንሃም ሆትስፐር ለስፖርቲንግ ሊዝበኑ የክንፍ ተጫዋች ፍራንሲስኮ ትሪንካው አዲስ አማራጭ ሆነው ብቅ ብለዋል ተባለ። ፖርቹጋሊቶች ወደ ሳዑዲ አረቢያ ለመዘዋወር የሚያደርገውን ድርድር አቁሟል። ስፖርቲንግ ሊዝበን አሁን ላይ ከተጫዋቹ ዝውውር እስከ 50 ሚሊዮን ዩሮ ለማግኘት ዝግጁም ነው ተብሏል። ባየር ሙኒክ ማይክል ኦሊሴን በዚህ ክረምት ለሪያል ማድሪድ የመሸጥ እድሉ ሙሉ በሙሉ እጅጉን አነስተኛ ነው ተብሏል። የጀርመኑ ክለብ ፈረንሳዊ ተጫዋች የረጅም ጊዜ እቅዱ አካል አድርጎ የመለከቷልም ተብሏል። ተጫዋቹም አሁን ላይ ሙኒክን ለመልክ እያስገደደ አይደለም ተብሏል። ማንቸስተር ዩናይትድ የሮማን አማካይ ማኑ ኮኒን ዋነኛ አማካይ ክፍል ኢላማ አድርጎታል ተባለ። የ25 ዓመቱ ተጫዋች ከኤድዋርዶ ካማቪንጋ ይልቅ ለማይክል ካሪክ ያጫወት ዘይቤ የተሻለ ብቃት እንዳለው ይታመናልም ተብሏል። ሮማ ለኮኔ እስከ 50 ሚሊዮን ፓውንድ አካባቢ ይጠይቃሉ ተብሏል። ሪያል ማድሪድ ከአንድ ትልቅ ተጫዋች ሽያጭ ገንዘብ ማሰባሰብ ከቻለ ወደ ማካሊስተር ዝውውር ፊቱን ሊያዞር ይችላል ተባለ። የሊቨርፑል አማካይ በአሁኑ ጊዜ የሪያል ማድሪድ ትልቁ አማራጭ እጩም ነው ተብሏል። ሪያል ማድሪድ በተጨማሪም ከአልናስር ከለቀ በኋላ ነፃ ወኪል የሆነው ማርሴሎ ብሮዞቪችን ለማስፈረም ከተጫዋቹ ወኪሎች ጋር ግንኙነት አድርጓል ተባለ። ጆዜ ሞሪኖ የብሮዞቪች ትልቅ አድናቂ በመሆኑ ማድሪድ የ1 ዓመት ውል ለመስጠት እያሰበ ነው ተብሏል። ባርሴሎና ለሚቀጥሉት ወራት የክለቡን የዕለት ተዕለት ስራዎች ለመሸፈን የ210 ሚሊዮን ዩሮ ብድር አግኝተዋል ተባለ። የክለቡ ባለስልጣናት ባርሴሎና በድጋሚ የፋይናንሻል ፌር ፕሌይ ሕግን ይጥሳል ብለው ይጠብቃሉ ተብሏል። አርሰናል ወደ ቤሺክታሽ ለሚያመራው ሊያንድሮ ትሮሳርድ ምትክ ይሆን ዘንድ ከክለብ ብሩጅ በ35 ሚሊዮን ፓውንድ ስምምነት ላይ ለመድረስም ተቃርቧል
ተብሏል። አርሰናል አሁን ላይ ክርስቶስ ዞሊስን ለማስፈረም እጅጉን የተቃረበ ሲሆን የዝውውር ሀሳብ ለሞርጋን የማድረጉን ጥረት አይነካውም ተብሏል። በተጨማሪም አርሰናል የዌስትሃሙን ተከላካይ ዲኖስ ማቭሮፓኖስን ከሚፈልጉት ክለቦች መካከል አንዱ ሆኗም ተብሏል። ማቭሮፓኖስ በዌስትሃም እስከ 28 ድረስ ኮንትራት ያለው ሲሆን በዚህ ክረምት ምናልባትም ከዌስትሃም የሚለቀው ሌላኛው ተጫዋችም ነው ተብሏል። ቼልሲ የበርንማውዙን አማካይ አሌክስ ስኮትን ለማስፈረም ጥረቱን ለመቀጠል ተዘጋጅቷል ተብሏል። ይህ ዝውውር የኤንዞ ፈርናንዴዝን የወደፊት ቆይታ ምን ይሁን ምን የሚቀጥልም ያደርገዋልም ተብሏል። ማንቸስተር ዩናይትድ ራሽፎርድን በቋሚነት ለመሸጥ ለሮማና ለናፖሊ ሊያቀርቡትም ነው ተብሏል። ቶተናም ጠንካራ ጥያቄ ቢያቀርብም ራሽፎርድ ግን የሻምፒዮንስ ሊግ ተሳትፎን ይፈልጋልም ተብሏል። የ28 በ8.4 ሚሊዮን ዩሮ ደሞዝ በመጠየቁ ለሮማና ናፖሊ በአሁን ጊዜ ቅድሚያ የሚሰጠው ጉዳይ ግን ላይሆንም ይችላልም ተብሏል። ኒውካስትሎች ለረጅም ጊዜ የፈልጉትን የማንቸስተር ሲቲውን ግብ ጠባቂ ጄምስ ራሽፎርድን የማስፈረም ተስፋቸው ጨምሯል ተባለም። አስቶን ቪላ ሜሎ ማርቴዝን ለማቆየት በመወሰንም የ3 ዓመቱ ራሽፎርድ የመፈለግ ዕድላቸው ቀንሷልም ተብሏል። አሁን ላይ ቼልሲም ይህ ግብ ጠባቂ ላይ ትልቅ ፍላጎትም አለው ተብሏል። ማንቸስተር ዩናይትድ ከሴኔ ላሜንሲ ጋር የሚፎካከር ግብ ጠባቂ ለማስፈረም እየፈለገ ነው ተባለ። የሳን ሎሬንዞ ግብ ጠባቂ አርላንዶ ጊል እንደ እጩ ብቅ ብሎም ፓሪስ ግብ ጠባቂ የ5.2 ሚሊዮን ፓውንድ የውል ማፍረሻም አለው ተብለዋል። የቼልሲው አሰልጣኝ ዣቪ አሎንሶ የሪያል ማድሪድ አማካይ ኤድዋርዶ ካማቪንጋ የዚህ ክረምት የዝውውር መስኮት ዋነኛው ኢላማ አድርጎታል ሲል ዘ ቼልሲ ቾሎንኪ ዘግቦታል። ቼልሲ ደስተኛ ካልሆነ የክለቡ ምክትል ካፒቴን ኤንዞ ፈርናንዴዝ ጋር የሚፈጠረው ነገር ምንም ይሁን ምን በዚህ ክረምት ሌላ አማካይ ለማስፈረም ዝግጁም ነው ተብሏል። ቼልሲ ስለ ቦታፎጎ አማካይ ዳኒሎ ጠይቋል። ነገር ግን በአርሰናልና በማንቸስተር ዩናይትድ በሚፈለጉ በዚህ ተጫዋች ዝውውር ላይ ኒውካስል ዩናይትድም ሩጫውን እየመራ ይገኛልም ተብሏል። ማንቸስተር ዩናይትድ የሰንደርላንድ አጥቂ ብሪያን ብሮቢን ለማስፈረም መደበኛ የሆነ ንግግር አድርጓል ሲል ፊጃቼ ዘግቦታል። ማንቸስተር ዩናይትድ በብዙ ክለቦች የሚፈልገው የ15 ዓመቱን ታዳጊ ጄጄ ገብርኤልም ከ2027 የኮንትራት ማክተሚያ በላይ በክለቡ ለማቆየት እቅድ አውጥቷል ተባለ። በአርሴናል፣ ሪያል ማድሪድና ባየር ሙኒክ የተጫዋቹን ፊርማ ከሚፈልጉት ክለቦች መካከል ናቸው ሲል ዘሰን አስነብቦታል። የፈረንሳዩ ሌኪፕ በወጣው ዘገባ መሰረት አርሰናል ከቡርኖ ጉማሬሽ ጋር በግልሎች ላይ አሁን ላይ ለመስማማት እጅጉን ተቃርቧልም ተብሏል። ነገር ግን ኒውካስትሎች እስካሁን ከአርሰናል ጋር ምንም አይነት ግንኙነት ስላላደረጉም በሁኔታው ግራ ተጋብቷልም ተብሏል። በዝውውር ውስጥ ያሉ ወኪሎች ለመድፈቹ ጉማሬሽን በርካሽ ዋጋ ማግኘት እንደሚቻል የተሳሳተ መረጃ ሰጥቷል ተብሎም ይታመናል ሲል ሌኪፕ ዘግቦታል። ማርኮ ፓሌስትራን ያስፈረመው ቼልሲ ሌላ ተጫዋች ይዞ ለመውጣት ድጋሚ ወደ አትላንታ ለመለስና የ18 ዓመቱን የመሃል ተከላካይ ሆነስት አህኖርን ለማስፈረም ዝግጁ ነው ሲል ቱቶ መርካቶ ዌብ ዘግቦታል። ባየር ሙኒክ የባርሴሎና ተከላካይ ጁሊየስ ኮንዴን የማስፈረም ፍላጎት አለው ተባለ። ነገር ግን በአሁኑ ጊዜ ተጫዋቾችን ለማስፈረም ቦታ ለመፍጠር መጀመሪያ ተጫዋቾችን መሸጥ ስላለባቸው ዝውውር የማድረግ አቅም የላቸውም ተብሏል። ሆኖም ግን ሙኒኮች አይነት ተጫዋቾችን ከሸጡ ምናልባትም በዚህ ክረምት ጁሊየስ ኮንዴን ወደ ባየር ሙኒክ ለማምጣት ትልቅ ፍላጎት አላቸው ሲል የጀርመኑ ታማኝ ጋዜጠኛ ክርስቲያን ፉልክ ዘግቦታል። ቪኒሲየስ ጁኒየር ከሁለት ፕሪሚየር ሊግ ክለቦች የቀረቡለትን ጥያቄዎች ውድቅ ካደረገ በኋላ ከሪያል ማድሪድ ጋር አዲስ ኮንትራት ለመፈራረም እጅጉን ዝግጁ ነው ሲል ኤክራም ኮኖር ዘግቦታል። የፌራን ቶሬስ ወኪሎች ለባርሴሎና ማስጠንቀቂያ ሰጡት ተባለ። ተጫዋቹ የመሸጥ ከሆነ በዚህ ክረምት አዲስ ኮንትራት ሊቀርብለት እንደሚገባም ተናግሯል። ነገር ግን የክለቡ ባለስልጣናት እንዲህ አይነት አቅርቦት ለማቅረብ በሚያስችል አቋም ላይ እንዳልሆኑም ያምናሉም ተብሏል። ስለሆነም የተጫዋቹ ወኪሎች ተጫዋቹን በዚህ ክረምት ከባርሴሎና ለማስወጣት ትልቅ እንቅስቃሴ ለማድረግ ዝግጁ ናቸው ሲል ጄራርዶ ሮሜሮ አረጋግጦታል። ፉልሃምና የጣሊያኑ ክለብ ኮሞ ሁለቱም የሪያል ማድሪዱን አርጀንቲና አማካይ ፍራንኮ ማስታንቱኖን ለአንድ የውድድር ዘመን በውሰት ለማስፈረም እየተፎካከሩ ይገኛሉ ሲል ፊጃቼስ ዘግቦታል። ማንቸስተር ዩናይትድ ትኩረቱን ወደ ሮማ አማካይ ማኑ ኮኒ ለማዞር ሲል የኤደርሰንን ዝውውር ለማቋረጥ መወሰኑን ተዘግቧል። የማይክል ካሪክ ቡድን የአማካይ ክፍሉን እንደገና ለመገንባት በሚያደርገው ጥረት ኤደርሰን ከአትላንታ በ35 ሚሊዮን ፓውንድ ለማስፈረም የተቃረበ ይመስል ነበር። ሆኖም ከዚያም በኋላ ስምምነቱ መፍረሱና ኤደርሰን በጣሊያን እንደሚቆይ በሰፊው የተዘገበ ነው። እንደ ስካይ የጣሊያን ዘገባ ከሆነ ዩናይትድ ሀሳቡን የቀየረበት ትክክለኛ ምክንያት መጀመሪያ ላይ እንደተወራ የተጫዋቹ የአካል ብቃት ጉዳይ ሲሆን የሮማው ኮኔ በመሆኑ ነው። ዩናይትድ አሁን ትኩረቱን ወደ ፈረንሳይ ኢንተርናሽናል ማዞርና ለኮኔ ዝውውር ቅድሚያ እንደሚሰጥም ታውቋል። የጣሊያኑ ክለብ ኤሲ ሚላን የራፋኤል ሊያውን አገልግሎት ለቶተናም ቢያቀርብላቸውም ቶተናም ተጫዋቹን የማስፈረም ምንም አይነት ፍላጎት እንደሌላቸው ተሰማ። የሰባት ልጆች ያለፉት 7 ወር ዘመን በክለቡ ካሳለፈ በኋላ በዚህ ክረምት ከኤሲ ሚላን እንደሚለቅ በሰፊው ይጠበቃል። እንደ ፋብሪዞ ሮማኖ ዘገባ ከሆነ ኤሲ ሚላን ለቶተናም ሊያውን የመግዛት እድል ቢያቀርብላቸውም የፕሪሚየር ሊጉ ክለብ ግን ፍላጎት አላሳየም ተብለዋል።
ቶተናሞች በተጨማሪም ባለፈው ውድድር ዘመን አጥጋቢ ያልሆነ የውሰት ቆይታ ቢያደርግም ራንዳን ኮሎሙአኒን በድጋሚ ወደ ክለቡ ለመለስ ፍላጎት እንዳላቸው ተሰማ። የ7 ተጫዋች ከኢንትራንክ ፍራንክፈርት ወደ ፒኤስጂ የተዘዋወረው በ75 ሚሊዮን ዩሮና ተጨማሪ 15 ሚሊዮን ዩሮ እንደነበር ቢነገርም የተከፈለበት ዋጋ ማረጋገጥ ግን አልቻለም። ኮሎሙአኒ 2 ጊዜ በውሰት የተሰጠ ሲሆን መጀመሪያ 2024/25 ሁለተኛ አጋማሽ ወደ ጁቬንቱስ ቀጥሎም ባለፈው ውድድር ዘመን ወደ ቶተንሃም ነበር። ቱቶ ስፖርት እንደዘገበው ከሆነ ምንም እንኳን ጁቬንቱስ እሱን ለማስፈረም ቅድሚያ ግምት ቢሰጡም ቶተንሃም ተጫዋቹ ወደ ሰሜን ለንደን ለመለስ ይፈልጋል። አጥቂው ቶተንሃም በደካማ ውሰት ቆይታው ባደረጋቸው 41 ጨዋታዎች ያስቆጠራቸው 5 ጎሎች ብቻ ሲሆን 4 አሲስቶችንም ማድረግም ችሏል። በዚህ ምክንያት ቶተንሃም በፕሪሚየር ሊጉ ለሁለተኛ ተከታታይ ዓመት 17 ደረጃ ይዞ ማጠናቀቁም ይታወሳል። ሆኖም ግን ቶተንሃም አሁን ላይ ኮሎሙአኒን ለማስፈረም ትልቅ ፍላጎት አለው ተብለዋል። ቼልሲ ትልቁን ድክመቱን በ60 ሚሊዮን ዩሮ የዓለም ዋንጫ ኮከብ ለመፍታት ተዘጋጅቷል ተባለ። ቼልሲ የፖርቹጋልን ኢንተርናሽናል ግብ ጠባቂ ዲያጎ ኮስታን ለማስፈረም ፍላጎት አሳየ። 26 ዓመቱ ግብ ጠባቂ ለፖርቶ ቁልፍ ተጫዋች የነበረ ሲሆን በዓለም ዋንጫውም ከፖርቹጋል ብሔራዊ ቡድን ጋር ድንቅ ብቃት በግሉ ማሳይቶ ነበር። ከቲኤስኤፍ የወጣው ዘገባ እንደሚያመለክተው ግን ቼልሲ አሁን የእሱን ፊርማ ለማግኘት ተስፋ ያደረገ ሲሆን አሰልጣኝ ሻቪ አሎንሶም የተጫዋቹ አድናቂም ነው ተብሏል። ኮስታ ከጥቂት ወራት በፊት ከሊቨርፑል ጋር ስሙ መያያዙም ይታወሳል። ቼልሲ አሁን ላይ ዲያጎ ኮስታን በእጅጉ ይፈልጓልም ተብሏል። ቼልሲ በግብ ጠባቂ ቦታ ላይ ማሻሻያ እንደሚያስፈልገው ሚስተር አይደለም። በሆኖም የፖርቹጋል ኢንተርናሽናል ለክለቡ ግሩም ፈራሚ ሊሆን ይችላልም ተብሏል። በሁሉ ላይ 60 ሚሊዮን ዩሮ ውል ማፍረሻ ያለው ሲሆን ቼልሲ እምነቱን ለመፈጸም ያስችል የፋይናንስ አቅም አለውም ተብሏል። ዘገባውን የሚያመለክቱ ከሆነ የቼልሲ ፍላጎት ይበልጥ የተነገረው ኮስታ በዓለም ዋንጫ ላይ ካሳየው ድንቅ ብቃት በኋላም ነው ተብለዋል። ነገር ግን ከፖርቶ ጋር ድርድር ማድረግ ይችሉ እንደሆነ ወደፊት ይሆናል። ነገር ግን የውል ማፍረሻው ሙሉ በሙሉ ለመክፈል ከተዘጋጁ ዝውውሩ በጣም ቀላል ይሆንላቸዋልም ተብሏል። ፖርቶም ተጫዋቹ እንዳይለቅ የመከልከል አቅም አይኖረውም ተብሏል። የ6 ዓመቱን ግብ ጠባቂ የቼልሲን ጥያቄ መቀበል ትልቅ እድል ሊሆንለት ይችላል የተባለ ሲሆን ይህም በስራ ህይወቱ ላይ ትልቅ እድገት ይፈጥርለት ሲሆን በዓለም ላይ ካሉ ትላልቅ ክለቦች በአንድ ውስጥ የመጫወት እድልም ይፈጥርለታል ተብለዋል። ሊቨርፑልና ማንቸስተር ዩናይትድ የወልቭሱን አማካይ አንድሬ ጎሜዝን ለማስፈረም አሁን ላይ ትልቅ ፉክክር ውስጥ ገብተዋል ተባለ። ተጫዋቹ ባለፉት ሳምንታት ወደ አትሌቲኮ ማድሪድ ለመዘወር እጅጉን ተቃርቦ የነበረ ቢሆንም ዝውውሩ በአንዳንድ ምክንያቶች መቋረጡም ይታወሳል። ተጫዋቹ አሁን ላይ ወደ ፕሪሚየር ሊግ ክለቦች ለመዘወር ትልቅ ፍላጎት እንዳለው ፍንጭ ከሰጠ በኋላ ሊቨርፑልና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ትልቅ እንቅስቃሴ እያደረጉም ነው ተብሏል። አሁን ላይ ግን ከዩናይትድ ይልቅ ወደ ሊቨርፑል ተጫዋቹን ለማምረት ትልቅ እድል አለውም ተብለዋል። ውድ ቤተሰቦች ለዛሬም ባለ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አትርሱ።